ሰላም ሰላም ቤተሰብ እንዴት ናችሁ? ያው አሁንም ከሀሳቤ ጋር መጥቻለሁ ወደ እናንተ። ምንድነው ሀሳቤ? ሰዎች እንደኛ ልባቸው መልካም ያልሆኑ ሰዎችን እያራገፍን መሄድ መልመድ አለብን በህይወታችን። ያው እንግዲህ ሰው ጨዋ አይደል አይቀመስ አይደል እየኖር ነው የምናውቀውና እኔ በህይወቴ ልባቸው ላይ ትንሽዬ ለኔ ክፋት እንዳላቸው ያረጋገጥኩኝ ቀን ከህይወቴ ነው ማስወጣቸው ወይ ከህይወታቸው ነው የምወጣውና ሰውን ማይሆኑ ሰዎችን ለኛ መልካም የማያስቡ ሰዎችን ለኛ ልባቸው ጥሩ ያልሆኑ ሰዎችን እየተውን መሄድ መልመድ አለብን። ምክንያቱም አሁን ሁሉም ሰው ስናቀርበው ስንወዳጀው እንግዲህ መልካም ሆኖ ነው አይደል ለኛ መልካም መስሎን ነው የምናቀርበውና በመኖር ሂደት ውስጥ ግን ትክክለኛ ማንነታቸውን ያሳዩናል። ስንት ጥርሳቸው እየሳቀልን ተግባራቸው ግን ሌላ ይሆናል። በተቻላቸው አቅም እኛን ወደታችን ለመጎተት ሲሞክሩ እናያለን። አንዳንዴ ከጠላቶቻችን ባልተናነሰ መንገድ ያልተናነሱ ሰዎችን ወዳጅ ናቸው ብለን አቅፈን እንኖራለን እና የሆነ ጊዜ ነው የሚገባል። የሆነ ነገር ሲፈጠር ነው ማንነታቸውን የምናየው። እንዴ ከእንደዚህ አይነት ሰው ጋር ነው እንዴ ያለሁት የምንለው ነው። እኔ በጣም ብዙ ሰዎች አይቻለሁኝ። በእኔ ህይወት እንኳን ጥቂት ነው፣ በቤተሰቤ ህይወት፣ በዙሪያዬ ባሉ ሰዎች ህይወት ምናምን በጣም ብዙ ሰዎችን አይቻለሁኝ። አፋቸው ለኛ መልካም የሆነ ፈገግታቸው ለኛ መልካም የሆነ ግን ሀሳባቸው፣ ድርጊታቸው፣ ስራቸው ሁሉ ለኛ ከጠላትነት የማይተናነስ የሆኑ ሰዎችን በህይወት አጋጣሚ ውስጥ አጥፈናቸው እንኖራለን እና እነዛን ሰዎች ስናውቅ ልባቸው ላይ ለኛ መልካምነት እንደሌለ ስናውቅ እያራገፍን መሄድ ነው። እኔ በዛ ነው ማምነው። ማንንም ለኔ ልቡ መልካም ያልሆነን ሰው ተሸክሜ አልኖርም። ምክንያቱም በጣም ብዙ መልካም ሰዎች ባሉበት ዓለም ነው የምንኖረው። ሰዎች ሲሄዱ በሰዎች ይተካሉና አንዳንዴ ማራገፍን ብንችል ማለት አላስፈላጊ ሸም ነው። አሁን እነዚህን ሰዎች ተሸክሞ ለኛ መልካም እንዳልሆኑ ለኛ ጥሩ ነገር እንደማያስቡ እያወቅን ግን ለረጅም ዓመት ስለኖርን ከነሱ ጋር ከልጅነታችን ጀምሮ ስለምናውቃቸው እነሱን ተሸክሞ መኖር እኔ ፌር ነው ብዬ አላስብም። ምክንያቱም ህይወታችንን ይበክሉታል። ህይወታችን የሚገባው የኛ ህይወት፣ የኛ ጊዜ፣ የኛ አቴንሽን፣ የኛ ፍቅር፣ የኛ እንክብካቤ የሚገባቸው ለኛ መልካም የሆኑ ሰዎች አሉ። ለኛ ልባቸው መልካም የሆኑ ሰዎች አሉ። ለመኖራችን ህይወታችን የሚያጣፍጡልን በጣም ብዙ መልካም ሰዎች አሉ። ለነሱ ነው የሚገባው የኛ ህይወት፣ የኛ ልብ፣ የኛ አስተሳሰብ፣ የኛ አመለካከት፣ የኛ እንክብካቤ፣ የኛ ፍቅር፣ የኛ ትኩረት ዲዘርቭ የሚያደርገው ለኛ መልካም ለሆኑ ሰዎች ነው። ለኛ ልባቸው ጥሩ ለሆኑ ሰዎች ነው። ያለ ምንም ነገር ለአላህ ብለው ለሚወዱን ሰዎች ነው እንጂ እነዛን ሰዎች ከልጅነት ጀምረን ስላወቅናቸው ረጅም ዓመታትን አብረን ስላስቆጠርን ወዳጅነታችንን ሰዎች ስለሚያውቁት ብቻ ልባቸው ለኛ መልካም ያልሆኑ ሰዎችን ተሸክሞ መኖር እኔ አግባብ ነው ብዬ አላስብም። እውነት ለመናገርና አላደርገውም። እኔ ህይወቴ ውስጥ ሰው ማኖረው እኔ ሰው በጣም ነው የምወደው። ሰዎች እስከ ልቤ ጥግ ድረስ ነው የምወደው። የምር በቃ በእኔነቴ፣ በልቤ፣ በመልካምነቴ ባለኝ መልካም ነገር ሁሉ ነው ከሰዎች ጋር የምንኗኗረው እና ግን ድንገት የነዛ ሰዎች ልብ ለኔ ጥቂት እንኳን መጥፎነት እንዳለው ካወቅኩኝ አልመልሳቸውም ወደ ህይወቴ። በቃ እነዛ ሰዎች እኔ ህይወት ላይ ሞተዋል። ለነሱ እኮ መጥፎ አላስብም፣ ቂም አላስብም፣ ተንኮል አላስብም። ከነሱ ጋር ምንም አይነት ክፋት አይኖረኝም። ግን ደግሞ ለኔና ለነሱ ያለን ነገር አብቅቷል። እኔ ህይወት ላይ ሞተዋል። ለኔ ከዛ በኋላ ዱንያ ላይ እንደማቃቸው አንዳንድ ሰዎች ናቸው ማለት በቃ ድንገት መንገድ ላይ እንደምናገኘው ሰው እንደማናቀው ሰው ለኔ ህይወት ላይ ሞተዋል። ከዛ በኋላ ሀሳቤ እንኳን ዲዘርቭ ያደርጋቸዋል ብዬ ስለማላስባቸው ሀሳቤ ላይ እንኳን እንዲመጡ አልፈቅድምና መልመድ አለብን። ለኛ ልባቸው መልካም ያልሆኑ ሰዎችን ከህይወታችን እያራገፍን መሄድ አለብን። ምክንያቱም የምናውቀው በጊዜ ሂደት ነው የሰውን ማንነት ልናቅ የምንችለውና የኛ ህይወት ደግሞ የሚገባቸው ሰዎች አሉ። የሚገባቸው መልካም ሰዎች አሉ። ልባችን፣ አስተሳሰባችን፣ አመለካከታችን፣ ጊዜያችን፣ ሁሉም መልካም ነገራችን የሚገባቸው ሰዎች አሉና ለነሱ ብቻ ነው ሁሉንም ነገር ማድረግ ያለብን። ከዛ ውጭ ያሉት ሰዎች አንዳንድ ሰዎች እያራገፍን መሄድ ይገባቸዋል። የኛ ህይወት አይገባቸውም። ከዛ ለነሱ በቀል ስለነሱ መጥፎ ማሰብ በቃ ምንም ነገር አያስፈልግም። ጀስት እንዳልተፈጠሩ መርሳት፣ በእኛ ህይወት መቅበር። ምክንያቱም እነሱ ሀሳባችን ራሱ አይገባቸውም።